ዛሬ የኔን ፍላጎት ሊያሟላ የተዘጋጀ ጠንካራ ወንድ አዲስ አበባን አዳረስኩት። ዛሬ የሚያናገረኝ ካለ ብዬ ደከመኝ። ወንዶቹ ያፍሩኛል አውቃለሁ፣ ትልቅ ሴት ነኝ። ግን ቆይ ትልቅ ሴት ሽክ ብላ ተቀባብታ ስትወጣ አይገባቸውም ማለት ነው? አንዱ መልከ መልካም እድሜው በ22 እስከ 24 መካከል የሆነ ቆንጆ ታክሲ እየጠበቀ አይቸው ነበረ። ናግባ ሰርቪስ ልስጥ ብዬ አስገባሁት። በቃ ሁለመናው ይመቻል። በመንገድ ላይ እንተዋወቅ አልኩት። ዮናስ ባላሉ አለኝ። በቃ እያወራን እኔ እንኳን ፈታ ብያለሁኝ ለምን አይጫወትም ብዬ ግን ጠየቅኩኝ። አይፈልግም እያልኩ ነበር። ብነካካውም እንደማፈር እያለ እንዳቀረቀረ በቃ ሰፈሩ ደረሰ። ስልክህን ተባበረኝ ብለውም የለኝም አለ። በቃ እኔ እንኳን ብዬ የኔን እንካ ብዬ ብሰጠውም እምቢ ብሎኝ ሄደ። የመጨረሻ ተናደድኩ። እድለቢስ እንደወኩ ተሰማኝ። ከዛ የሆነ ሆቴል ገብቼ ልጠጣ ብል ሁሉም ጥንድ ሆኖ ሲጫወቱ፣ እኔን ግን አይኑን የሚጠልብኝ ወንድ ጠፋ። ወዲህ ወዲያ ባማተርም የሚመለከተኝ አጣ። ለምን ብዬ ራሴን ጠየቅኩት። የሚያምር አጭር ቀሚስ ዳሌን ሙሉ በሙሉ የሚያሳይ ከላይ ደግሞ ጡቶችን ከነ ሙሉ ደረቴ ከፍቶ የሚያሳይ ልብስን የለበስኩት። የተቀባሁት ሽቶ ተወኝ። ከንፈሬንም በጥሩ ሁኔታ አቅልሜዋለሁ። በቃ አማላይ ሆኜ ነበር የወጣሁት። ግን ማንም ዞር ብሎ ሊያየኝ አልቻለም። በቃ ተናድጃለሁ። ሱፐርማርኬት ሄጄ ጂን ገዝቼ መኪና ውስጥ ገብቼ በፍጥነት እየነዳው እቤት የገባው። ዘበኛዬ ግቢ ከፍቶልኝ እንደገባሁኝ በሩን ቆልፈ ሻወር ቤት ግባና ገላክን ታጠብዬ ትእዛዝ ሰጥቼ ቀጥታ ወደ መኝታ ቤቴ ገብቼ አለቀስኩኝ። በቃ ፈተና ነው ብዬ ጂን እየቀዳው ጠጣሁኝ። በዚሁ አጋጣሚ ቆይ ዘበኛዬ ወንድ ነው ለምን ቁላታ ሻወር ቤት ቁልፉን ከፈትኩኝና እኔ ጋር ባለው መክፈቻ ሄጄ ገባሁኝ። የመጨረሻ ደነገጥኩ። እሱም እንደዛው። ወይ መቤት ምን ነው ሲለኝ ይቅርታ ለካ እየታጠብክ ነው ብዬ ጀላውን በእጁ